አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢስላሚክ ቻናል ተከታታዮች እንዴት ናችሁ? እኛ ጋር ሁሉም ሰላም ነው አልሐምዱሊላህ። ኢንሻአላህ ትንሽ ምክር እስኪ እናንብብ ዛሬ አንድ ላይ። እናት ልጇን በምትድርበት ሰዓት የመከረቻትን ምክር እናያለን ማለት ነው። ለእኛም ይጠቅመናል ኢንሻአላህ። አንዲት እናት ሴት ልጇን በምትድርበት ሰዓት ልጇ ከቤቷ ከመውጣቷ በፊት መከረቻት። ለባልሽ እንደ ሴት አገልጋይ ሁኚለት፣ እሱ እንደ ወንድ አገልጋይ ይሆንልሻል አለቻት። 10 ምክሮችን ከልብሽ ያዢ። እኔ በእነዚህ ምክሮች ሰርቼባቸው ከአባትሽ ጋር ደስተኛ ሆኛለሁ። አንደኛ፣ ከባልሽ ጋር ስትኖሪ ባለው ነገር ተብቃቂ። ሁለተኛ፣ የሚልሽን በመስማት የሚያዝሽን በጎ ነገር በመስራት ተሟሟሪ። ሶስተኛ፣ አይኑ ተዝረክርከሽ አይመልከትሽ። አራተኛ፣ አፍንጫው ከአንቺ መጥፎ ሽታ እንዳያሸትብሽ። አምስተኛ፣ ምግቡን ነገር ተከታታይ፣ ሆዱ ባዶ እንዳይሆን እንዲመገብ አድርጊው። ስድስተኛ፣ የእንቅልፉን ጉዳይ ተከታታይ፣ በቂ እረፍት እንዲያገኝ አድርጊው። ሰባተኛ፣ ገንዘቡን ጠብቂለት። ገንዘብን በመያዝ ጉዳይ ዋናው ነገር አጠቃቀሙ ነውና። ስምንተኛ፣ ልጆቹን ቤተሰቦቹንና ለሱ ቅርብ የሆኑ ሰዎችን ትኩረት ስጫቸው፣ ተንከባከቢያቸው። ዘጠነኛ፣ አደራ እሱ በተጨነቀበት ሰዓት እንዳትደሰች። አስረኛ፣ አሁንም አደራ አለቻት እሱ በተደሰተበት። እህቴ ሆይ እናት ለልጇ የመከረቻት አንቺም በትዳርሽ ተግብሪው፣ ደስተኛ ትሆኛለሽ። እህቴ ሆይ በትዳር ህይወት ውስጥ ከነዚህ 6 አይነት ሴቶች እንዳትሆኚ። አንደኛ፣ አልአናነህ ለባሏ ብሶት የምታበዛ። ሁለተኛ፣ አልመናነህ በባሏ ላይ እንዲህ አላደረክልኝም እያለች እንዲህ አድርጌ አላረኩልህም እያለች የምትመጻደቅ። ሶስተኛ፣ አልሐናነህ ሌላ ባል ለማግባት የምትፈልግ። አራተኛ፣ አልሐዳቃህ አይኗን ወደ ሁሉም ነገር እየጣለች ባሏን ካልገዛልኝ እያለች የምታስቸግር። አምስተኛ፣ አልባኋቃህ ፊቷን በመወልወልና በማስዋብ የሚያበራ ለማድረግ ቀኑን ሙሉ የምትውል። ስድስተኛ፣ አሸቋቃህ ጥቅም የሌለው ወሬ የምታበዛ። እህቴ አደራ ከነዚህ 6 ሴቶች መካከል ከመሆን ተጠንቀቂ። ጥሩ ወንዶች ለጥሩ ሴቶች ናቸው፣ ጥሩ ገንዘብ ለጥሩ ሰው ነው ይባላልና አላህ ከጥሩዎቹ ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።